ቅዱሳን በሙሉ እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ፓስተር በላይ ባፋ ነኝ። አንድ ጥያቄ ይዤ መጥቻለሁ። ለመዳን የሰው ልጅ ምን ማድረግ አለበት የሚለው ዛሬ ትልቁ ጥያቄ ነው በዓለማችን። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 16 ከቁጥር 31 ላይ በሮማ እስር ቤት ላይ ሲጠብቅ የነበረው ጠባቂው የወህኒ ቤት ጠባቂው ሐዋርያው ጳውሎስና ሲላስን ጌቶች ሆይ ይድን ዘንድ ምን ማድረግ ይገባኛል ብሎ በጠየቀ ጊዜ ሐዋርያው ጳውሎስና ሲላስ ለዚህ ጠባቂ የተናገሩት መልስ አለ። ያው መልስ በጌታ በኢየሱስ ክርስቶስ ስም እመን አንተና ቤተሰቦች ትድናላችሁ ብለዋል። ዛሬ ለእኛም ለቤተሰቦቻችን ለመዳን በክርስቶስ ኢየሱስ ስም ብቻ ማመን በቂ ነው። ሌላ ተጨማሪ ነገር ምንም አያስፈልገውም። እንዲያውም እግዚአብሔር አብ ራሱ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት አለ። ኢየሱስ ክርስቶስን ካልሰማን መዳን አንችልም፣ መዳንን ማግኘትም አንችልም። ሌላውን ብንሰማ ወይም ሌሎችን ብንሰማ አንድንም። ምክንያቱም እግዚአብሔር የሰው ልጅ እንዲድን ከሰማይ በታች ለሰው ልጅ የተሰጠው ስም ሐዋርያት ሥራ 4 ከቁጥር 12 መሰረት ኢየሱስ ክርስቶስ ብቻ ነው። ለምን? እርሱ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እኔ አለ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ከቶ ማንም የለም ብሏል። ጨምሮ ደግሞ እንደገና ምንድን ነው ያለው? ጌታችን ኢየሱስ ክርስቶስ በምድር ላይ ሲያስተምር ኢየሱስ ራሱ በይሁዳ ዞሮ ሲያስተምር ወደ እኔ ኑ እኔም አሳርፋቸዋለሁ አለ። ዛሬ ሰዎች ወደ ኢየሱስ መምጣት ትተው መዳንን ለማግኘት ወደ ሌላ ቦታ እየሮጡ ናቸው፣ እየሄዱ ናቸው፣ እየፈለጉ ናቸው። ያ ወደ ሌላ ቦታ መሄድ የመጥፊያ መንገድ ነው እንጂ የመዳን መንገድ አይደለም። የመዳንን መንገድ ለማግኘት ኢየሱስ እንዳለ ወደ እርሱ ኑ፣ ወደ እኔ ኑ አለ። ወደ ራሱ ኑ አለ። ወደ እኔ ኑ፣ ደግሞም ወደ እርሱ የሚመጡትን ሁሉ አሳርፋቸዋለሁ አለ። የሚያሳርፈን ክርስቶስ ነው። ወደ ክርስቶስ ኢየሱስ የመጣ ለዘላለም ያርፋል፣ ለዘላለም ይድናል። ካለ ኢየሱስ ክርስቶስ መዳን ለዚህ ዓለም በፍጹም ለዘላለም አይመጣም። ወደ ተለያየ ቦታ የምትሄዱት የመዳንን ፍለጋ የምትሯሯጡ ሁሉ ተመለሱ። ካለ ኢየሱስ ክርስቶስ ለዚህ ዓለም መዳን ከየትም አይመጣም። ሐዋርያት ሥራ 4:12ን መሠረት በማድረግ ወደ መጽሐፍ ቅዱስ እንመለስ። አፈ ታሪክን እንተው። ክርስቶስ ኢየሱስ የእግዚአብሔር ልጅ ለዘላለም ያድናል። ሃሌሉያ። ቻው።